This is Channels Television's breaking news. ሰላም ጤና ይስጥልን ከኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ኢሳት በሳምንት ውስጥ የተከናወኑ አበይት ጉዳዮችን የምንዳስስንበት የሳምንቱ አበይት ዜናዎች ጥንቅራችንን ጀምረናል። ብሩክ ይባስና ኢየሩሳሌም ተክለጻድቅ አብረናችሁ ቆያለን። ብሩክ እንግዲህ የሳምንታዊ ጉዳያችን ትኩስ የሚባሉት ወሬዎች ምንድን ነበሩ? ትኩስ ብቻ ሳይሆን ዋና የሚባሉት በርካታ ዜናዎች ስለምናቀርብ ዋና ያልናቸውን እንመርጣለን። ቀዳሚ የምናደርገው ወደ አማራ ክልል የሚወስደን የሰዎች መሞትን የሚያመላክት ነው። እንግዲህ በአማራ ክልል በምዕራብ ጎንደር ዞን በኮኪትና በገንዳ ውሃ በሚባሉ አካባቢዎች የመከላከያ ሰራዊት ወደ 8 የሚጠጉ ዜጎችን ገድለዋል። መነሻው ደግሞ የሱር ኮንስትራክሽን በአካባቢው ያለውን ንብረት ለማዘዋወር በሚጠይቅበት ወይም ደግሞ ለማዘራ ሙከራ በሚያደርግበት ሰዓት ህብረተሰቡ ተፈትሾ ይውጣ የሚል ጥያቄ ማቅረባቸውና በዚህ በውይይት ላይ ያሉ መከላከያ ሰራዊቱ የድርጅቱን ንብረት አጅቦ ለማውጣት በመከራ ተቃውሞ ይነሳል። በተቃውሞ ምክንያት ደግሞ ህብረተሰቡ ቅዋሜውን ሲያስነሳ መከላከያ ሰራዊት ቀጥታ በመተኮስ ህፃናት ጭምር የሞቱበት ሁኔታ አለ። እጅግ በጣም አሳዛኝ ሁኔታ ነው። ምናልባት ይሄን ነገር በልጥ አሳዛኝ የሚያደርገው ከዛ በፊት በትግራይ አካባቢ መከላከያ ሰራዊት የራሱን ንብረት ለማውጣት ሙከራ ሲያደርግ ህዝቡ አጥቷም ሲል ምንም አይነት ነገር አለማድረጋቸው እዚህ ደግሞ ሌላ ድርጅት ይመርመርልን ስላሉ ግድያ መፈጸማቸው ብዙዎችን አሳዝኗል፣ ብዙዎችን አስከፍቷል። እንግዲህ ወደ አካባቢው ደውዬ ነበር በወቅቱና ሁኔታውን ሲከታተል የነበረ በቦታው የነበረ የነዋሪ እንደገለጸልኝ ከሆነ ሱር ኮንስትራክሽን ከዚህ በፊት በተለይ በቅማንትና በአማራ ህዝቦች መካከል ግጭት እንዲፈጠር ምክንያት ነበር። መሳሪያዎች ያዘዋውራል፣ መሳሪያዎች ያቀበላል፣ የተለያዩ ንብረቶች ወደ ያዘዋወረ መሆኑን በተግባር አይተናልና አሁንም ይፈተሽልን ከመውጣቱ በፊት የሚል ጥያቄ ነበር ያነሳነው ነው። ህዝቡ ይሄን ጥያቄ በሚያነሳበት ወቅት ነው እንግዲህ የመከላከያ ሰራዊት ግድያ የፈጸመው። እጅግ በጣም አሳዛኝ ነው። ይሄ ነበር ትልቁ ዜናችን በሳምንቱ ነው። መነጋገሪያ አጀንዳ ሆኖም ቆይቷል። ከዛው ውጭ ትልቁ ነገር አሁን የአማራ ክልል ላይ ሲመጣ አካባራ ክልል ላይ ስንሰማው ሁሉ ጊዜ አዲስ ነገር ነው የሚሆነው። ሌሎች ክልሎች ላይም መከላከያ ገደለ ሲባል እንደዚህ እናነሳለን። ግን እንዲህ አይነት በእጁ መሳሪያ ሊያዘን በህጋዊ መንገድ ይሄ ነገር ትክክል አይደለም፣ መቆም አለበት፣ መውጣት የለበትም፣ መፈተሽ አለበት ብሎ በህጉ የተደነገገው ነገር ሊያስፈጽም የወጣን ህዝብ በጥይት መተያው አንተ ሰላም አስከባሪ ሆነ የዚህን ህዝብ ደህንነት ተጠብቃለህ የምትባለው አካል አንተ ገዳይ ከሆንክ ያ ነው አደገኛ የሚሆነው። ስለዚህ የሚመለከታቸው አካላት እንግዲህ ይሄን ጉዳይ ተከታትለው እስከምን ድረስ ይሄዳሉ። በግዳጅ ላይ ያሉ የመከላከያ ሰራዊት አባላት እንዲህ አይነት ወንጀል ሲፈጽሙ እርምጃው እስከምን ድረስ ነው የሚሄደው፣ እስከምን ድረስ ነው ተጠያቂ የሚሆኑት እንግዲህ በቀጣይ የምናየው ምናልባት ያነጋገርኩት ወጣት እንደነገረኝ ከሆነ በጣም በሚያሳዝን ሁኔታ ምን አረግን የሚል ጥያቄ ይጠይቃል። ምን አረግን ጠጠር እንኳን አላነሳንም ብሎ እጅግ በጣም ያሳዝን ነበር ያነጋገሩና ጠጠር ያላነሳን ህዝብ ላይ ጥይት መተኮስ ምን አረግን እኛ ጋር ሲሆን ብቻ ነው። እንደውም እኛንም ወቀስ አድርጎናል። ትክክለኛውን መረጃውን አድርሱልን። ለውጥ ከመጣ ለምንድን ነው ጎንደር ላይ አልመጣው? ጎንደር ላይ ለውጥ አልመጣ። መከላከያ ሰራዊቱ ጎንደር አካባቢ የሰፈረው ይፈተሽልን እስከማለት የደረሱበት ሁኔታ አለና ምናልባት ይሄ ዝርዝር አለውና ናው የሰዎቹንም ድምጽ አካቶ የተሰራበት ዜና ነበርና ዝርዝሩን ብንሰማው ይሻላል። መሳይ መኮንን ነበር ያቀረበው። የትግራይ መልሶ ማቋቋሚያ ድርጅት ይፈርት ንብረት የሆነው ሱር ኮንስትራክሽን በአማራ ክልል በተለያዩ አካባቢዎች ያከናወነ ያለውን የፕሮጀክት ስራ በማቋረጥ ጓዙን ጠቅልሎ መውጣቱ ተቃውሞ ሲያስነሳ የመጀመሪያው አይደለም። በርካታ የሱር ማሽነሪዎችና ተሽከርካሪዎች የጭልጋ ፕሮጀክትን ዘግተው ሊወጡ ሲሉ በባህር ዳር መታገታቸው የሚታወስ ነው። ሱር ኮንስትራክሽን በቅማንትና በአማራ ማህበረሰቦች መሃል በተፈጠረው ግጭት እጁ አለበት በሚል ተቃውሞ እየቀረበበት ነው። መሳሪያ ያመላልሳል፣ የአማራ ክልልን ዘርፏል፣ ከወጣም ተፈትሾ የወሰደውን መልሶ መሆን አለበት የሚልም ጥያቄ በህብረተሰቡ ዘንድ በስፋት እየተነሳ ነው። በምዕራብ ጎንደር ገንዳዋና ኮኪት ከተሞች ትላንት የተከሰተውና ለ8 ሰዎች ግድያ ምክንያት የሆነው ግጭትም ከዚሁ ከሱር ኮንስትራክሽን ጋር የተያዘ መሆኑን ነው የአካባቢው ነዋሪዎች የሚናገሩት። ድርጅቱን በጥርጣሬ የሚመለከቱት ነዋሪዎች አካባቢውን ለቆ ለመውጣት የሚያደርገውን እንቅስቃሴ ተከትሎ ለተቃውሞ አደባባይ ወጡ። ሱርን ካሁን ቀደም ማህበረሰቡ በሌላ ተጠርጥረው ነበር። መጠርጠር ብቻ ሳይሆን በአይን በምስክር ያየው ብዙ ነገሮች አሉ።
እና ሱር ከድርጅቱ ለቆ መውጣት ጀምሯል። በአሁኑ ሰዓት ተቃውሞ ምንም ሲበረታ መውጣት ሲጀምር ተፈትሾ ህጋዊ መሆኑ ያዛቸው እቃዎች ህጋዊ መሆኑ ተረጋግጦ መውጣት አለበት ነው ህዝቡ። እና ሪሶርስ ኦር ደግሞ ነገር ይዞ ሊሄድ ስለሚችል መፈተሽ አለበት ነው። ሌላ ነገር የለም። ንብረት አላለም ወጣቱ ልውሰድ አላለም። ይፈተሽ ይለፍ ነው። የሱር ኮንስትራክሽን እንቅስቃሴ የልማት አይደለም መሳሪያ በድብቅ በማጓጓዝ በአካባቢው ሰላም እንዳይኖር አድርጓል የሚለው የነዋሪው ተቃውሞ ሲጠናከር ማሽነሪዎቹንና ተሽከርካሪዎችን ጨምሮ ንብረቶቹን ይዞ እየለቀቀ ያለውን ድርጅት መንገድ ላይ በተቃውሞ በማስቆምና ተፈትሾ እንዲወጣ ጥያቄ ያቀረበው ህዝቡ የገጠመው ድርጅቱ ብቻ አልነበረም። በመከላከያ ሰራዊት ከባድ መሳሪያ የታጀበው ሱር ኮንስትራክሽንን እንጂ። ከዚያ በኋላ የሆነው ጥሩ አልነበረም። ሱር ኮንስትራክሽንን አጅቦ ይጓዝ የነበረው መከላከያ ሰራዊት ለተቃውሞ ወደ ወጣው ነዋሪ ተኩስ ከፈተ ይላሉ በስፍራው የነበሩ የአይን እማኞች። አንድ ድርጅት መንግስታዊ ያልሆነ ድርጅት የግለሰብ ድርጅት በዲሽቃ በስናይፐር በተለያየ ከባድ መሳሪያ በሚገርም ሁኔታ የጀት መጥለፊያ ማለት የአውሮፕላን መጣ እንትን አለ እሱ ሁላ ነው የመጡ ሰዎች ነገር መፈተሽ አለበት ሲባል ቀጥታ ወደ ህፃናት ነው ጥይት ተኩስ የተጀመረው። በነገራችን ላይ መሳሪያ ያዘ አንድን ሸዲ የነበረ ሰው የለም ነበረ። በሰዓት መሳሪያ ያዘ ሰው የለም። የገጠማቸው የለም። ጥይት የተኮሰባቸው የለም። ቀጥታ ወደ ህፃናት መተኮስ ነው የጀመረው። 8 ሰዎች ተገደሉ፣ ከ20 በላይ ሰዎች ቆሰሉ። ከተገደሉት መሃል የ10 ዓመት ልጅ እንደሚገኝበት ነው ለማወቅ የተቻለው። መከላከያ ሰራዊት መሳሪያ ባላዘ ሰላማዊ ህዝብ ላይ የከፈተው ተኩስ ያደረሰው ጉዳት ይበልጥ ተቃውሞ ቀስቅሷል። ህዝቡ የሱር ኮንስትራክሽን ንብረቶች ሳይፈተሹ እንዳይወጡ በሚለው አቋሙ በመጽናቱ ለጊዜው የተሽከርካሪዎቹ እንቅስቃሴ ተገቶ ውይይት መጀመሩ ተሰምቷል። ኢሳት ጉዳዩን በተመለከተ ወደ አማራ ክልል አስተዳደር ስልክ በመደወል መረጃ ለማግኘት ያደረገው ጥረት አልተሳካም። ከአንድ ወር በፊት በቅማንትና በአማራ መካከል በተፈጠረ ግጭት በአካባቢው የሰፈረው የመከላከያ ሰራዊት አድሏዊ የሆነ እርምጃ መውሰዱን በተመለከተ የህዝብ ተወካዮች ምክር ቤት ጉዳዩን እንዲመረምር መወሰኑ የሚታወስ ነው። የአማራ ክልል የደህንነትና ጸጥታ ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ በወቅቱ ለኢሳት በሰጡት ቃለ መጠይቅ መከላከያ እንደ ተቋም ችግር የለበትም፣ በግለሰብ ደረጃ የሚደረጉትን ግን እንዲጠየቁበት እናደርጋለን ማለታቸው ይታወሳል። በስልጣን ላይ የነበሩ ኃይሎች በተቋሙ ውስጥ እጃቸው ሰፊ ስለነበረ ይህ ስሜት በግለሰቦች ደረጃ ተማካደም ማለት አይደለም። ግለሰቦች የከፋ ወንጀልና ገበና የሚፈጽሙ ሰዎች አሉ። እዚያው ውስጥ ሆነውም እየሰሩ ያሉ አሉ። እናውቃለን። ይሄን እነኚህ ግለሰቦች በህግ አግባብ እንዲጠየቁ ስርዓት እንዲያስይዙ በሚመለከታቸው አካሎች ላይ እየተነጋገር ነው። እንደ ተቋም ግን ችግር የለበትም። ከዚሁ ከምዕራብ ጎንደር መተማ አካባቢ ሳንወጣ ያው ግድያው ኃላፊነት የጎደለውና ትክክለኛ አለመሆኑንም የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው የተናገሩትም በዚሁ ባጠናቀቅ ነው ሳምንት ነበር። በእጃቸው መሳሪያ ያለያዙ ሰዎችን ጥይት ተኩሶ መግደል ከኃላፊነት ከመግደልም በላይ ነው እንደ ወንጀልም ያስቀመጡት። ተሽከርካሪዎቹ መፈተሽ ሲገባቸው መፈተሽ አለባቸው። ይሄ ደግሞ በነዋሪው ሳይሆን መጀመሪያ የተጠየቁት ነገር ነው። በኃይል ሊወጡ ሲሉ ነዋሪው ከልክሏቸዋል። ነዋሪው ደግሞ የከለከለበት ነገር የራሱ አግባብነት አለው። ስለዚህ ይሄን ተከትሎ እንዲህ አይነት ነገር መፈጸሙ ትክክል አይደለም። ስለዚህ በቀጣይም አጣርተን ወደ እርምጃ እንገባለን ሲሉ ነበር ርዕሰ መስተዳድሩ የተናገሩት። ርዕሰ መስተዳድሩ ምናልባት በንግግራቸው ውስጥ ያነሷቸው አንዳንድ አንኳር ነገሮች አሉ። ችግሩ ቢያጋጥም እንኳን እሑድና ሰኞ እንደተደረገው በትዕግስት መታለፍና ውይይት መድረግ ሲገባ እንደዚህ አይነት እርምጃ መውሰድ ኃላፊነት የጎደለው ነው። ለዚህም ኃላፊነት መውሰድ ያለበት አካል ኃላፊነት መውሰድ አለበት ብለው ጥብቅ የሆነ ማሳሰቢያ ነው የሰጡት። ይሄ ደግሞ ተገቢም ነው። ማን ነው ኃላፊነቱን የሚወስደው? ማን ነው ያንን ሁኔታ የፈጸመው የሚለው የክልሉ መንግስት ኃላፊነት ወስዶ ወደ እርምጃ እንደሚሄድም የሰማንበት ሁኔታ አለ። እንግዲህ በዚሁ ምናልባት ነው ጠቀስ አድርጌ ያልፈው ወደ ሌላኛው ዜናችን ተመሳሳይ ዜና ስላለ ወደዛ ከማለፋችን በፊት የክልሉ መንግስት ለሁለት ቀናት ስብሰባ አድርጎ ነበርና ስብሰባውን በአንተም ብሎ የህግ በላይነት ተረጋግጦ ሰላምና መረጋጋት ማስፈን በኩል መስራት አለባቸው ብሎ ያመነባቸውን ጉዳዮች ውሳኔ ያሳለፈበት ሁኔታ መኖሩንም በዚህ አጋጣሚ እንጥቀስ ብዬ ነው። ሌላው ዜና ከዚሁ የተያዘ ነው። ሌላው ነገር ምንድነው? ይሄው የንጹሃን ዜጎች እንግዲህ በተመለከተ የአማራ ክልል የክልሉ ሰላምና የደህንነት ቢሮ ኃላፊ ብርጋዴር ጀነራል
አሳምነው ጽጌ ከኢሳት ጋር ቆይታ አድርገው ነበር በዚሁ ሳምንት ላይ እሳቸው እንደተናገሩት በመጀመሪያ የተሽከርካሪዎቹ አካባቢውን ለቀው ሊወጡ ሲሉ የመከላከያ ኃይሉ ለምንድን ነው እነሱን እንዲያጅብ የተፈቀደው የመከላከያ ኃይሉንስ ማን ነው ፍቃድ የሰጠው ይሄ ትልቅ ጥያቄ ነው ሁለተኛ የተወሰደው እርምጃም ቢሆን አግባብነት የሌለውና ህጋዊነት ያልተላበሰ ነው ሰላማዊ ዜጎች ላይ የተወሰደው እርምጃ ትክክል አይደለም ሲሉ ነበር ሁኔታውን ያወገዙት አው እንግዲህ አጣሪ ግብረ ኃይል መቋቋምንም ጀነራል አሳምነው ተናግረዋል እንግዲህ አጣሪ ኮሚሽኑ በክልሉ መንግስት መቋቋሙን የነገሩልና አጣሪ ኮሚሽኑ ተቋቁሞ እንግዲህ በሚቀጥለው ጥቂት ወራት ምን አይነት ነገሮች እናያለን ምናየው ነው ምናልባት የዚህን ዝርዝር ዜና አድምጠን ብንመለስ ናው ከጀነራሉ ጋር ቆይታ አድርገን ነበር እሳቸው ምን አሉ የሚለው ነበር በዜናችን ያካተት ነው ግርማ ደገፋ አቅርቦታል አብረን ተከታተል ብርጋዴር ጀነራል አሳምነው ጽጌ የግጭቱ መነሻ በህዝቡ ጥያቄ በፍርድ ቤት ማዘዣ ጭምር የተደገፈውን የፍተሻ ጥያቄ ሱር ኮንስትራክሽን አልቀበልም ማለቱ እንደሆነ ይገልጻሉ ህብረተሰቡ ጥርጣሬ ያለኝ ማለቱን የጠቀሱት ብርጋዴር ጀነራል አሳምነው ጽጌ የፍርድ ቤትን ትዕዛዝ ወደ ጎን በመተው ንብረቱን ይዞ ለመውጣት በመከረው የሱር ኮንስትራክሽን ድርጅት ላይ ተቃውሞ መነሳቱን ገልጸዋል ከዚያም በአካባቢው የነበረው የመከላከያ ሰራዊት ምድብ ተቃውሞ ባነሳው ህዝብ ላይ እርምጃ ወስዷል ነው የሚሉት ብርጋዴር ጀነራል አሳምነው ጽጌ አካባቢው ህብረተሰብ ጥርጣሬ ማሳደሩ አካባቢው እንዲፈተሽ ፈልጎ መንግስትም ይሄንን ተቀብሎ ተግባራዊ ለማድረግ ሞክሮ ነበር እና ይሄንን ያው ሱር ድርጅቱ ባለስልጣኖች ያው ተቀባይነት ህግ ወይ ደግሞ የፍርድ ቤት ትዕዛዝ አንቀበል ወሰትሽን የሚል ነበር አንዳንድ ማሟላት ያለባቸው ሁኔታዎች ነበሩ ይሄን ያሟሉ አይመስለኝም አካባቢው ሰው መፈተሽ አለብን የሚል ነገር ጥያቄ አነሳ ያው መከላከያ ደግሞ ይሄንን ለማድረግ ፈቃደኛ ነበረን በዚህ አካባቢ የነበረው ምድብ በዚህ ዝም ብለን እንስጣለን የሚል ነገር የነበረው እና የታሰጠ ያው ግጭት ተፈጠረ መከላከያ ደግሞ ያው ከዚህ ተነስቶ እርምጃ ወሰደ ይሄ ነው የነበረው ሁኔታ በክልሉ በሚከናወኑ የጸጥታ ጉዳዮች ላይ ጥበቃ ማድረግ ካስፈለገም የክልሉ ፖሊስ እያለ መከላከያ ስራውን ማከናወኑ ተገቢ አልነበረም ያሉት ብርጋዴር ጀነራል አሳምነው ጽጌ የበላይ አካላት ጉዳዩን ስለማወቃቸው እርግጠኛ አይደለሁም እያጣራ ነው እንገኛለን ብለዋል በመከላከያ ሰራዊቱ የአካባቢው ምድብ በተወሰደው በዚህ እርምጃ 6 ሰዎች መገደላቸውንና 18 መቁሰላቸውን የገለጹት ብርጋዴር ጀነራል አሳምነው ጽጌ አንዲት ህፃን ከተገደሉት መካከል ትገኛለች ብለዋል የመከላከያ ምክትል ኤታማዦር ሹም ጀነራል ብርሃኑ ጁላ መከላከያ ሰራዊቱ ስለተተኮሰበት ራሱን ለመከላከል የወሰደው እርምጃ ነው ማለታቸውን በተመለከተ የተጠየቁት የአማራ ክልል የሰላምና ደህንነት ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ ይህን ያህል ጉዳት ሰላማዊ ዜጎች ላይ እርምጃ የሚያስወስድ ነገር የለም አርሶ አደሩ ቢተኩስ እንኳን በመከላከያ የተወሰደው አጸፋ ተገቢነት የለውም ሲሉ ገልጸዋል እሱን ኦልሬዲ እያጣራ ነው አንደኛ ቢተኮስም ባይተኮስም ገበሬዎች ከክላሽን በላይ የታጠቁ ሰዎች አይደሉም ሚሊሻም ከክላሽን በላይ የታጠቀ ኃይል አይደለም መከላከያ ለዚህ የታጠቀው ሎሽካ ነው ብሬን ነው ሌላም ከዚያ በላይ መሳሪያ ሁሉ ኦልሬዲ ለዚያ ስምሪት ተጠቅሟል ስለዚህ ቢተኩስም ተመጣጣኝ የሆነ ነገር ሊደረግ ይችል እንደው እንጂ ከዚያ በላይ የሆነ ቤትን የሚያቃጥል በዚህ ደረጃ ሰውን የሚገድል እና ሌሎች አማራጮችን መከተል ይችል ያም ቢሆን ነው እሱ ሊሰጡ ይችላሉ ግን ተገቢነት አለ የአማራ ክልል መንግስት ጉዳዩን በትክክል እየተመለከተው እንደሆነ ብርጋዴር ጀነራል አሳምነው ጽጌ ገልጸዋል የአካባቢውን ጸጥታ ከማስከበር አንስቶ የምርመራ ስራ እንደሚያከናውኑም ገልጸዋል ግጭቱ ሌላ መልክ እንዲይዝ የሚፈልጉና የአረዳድ ልዩነት ካላቸው አካላት ጭምር ውይይት እንደሚደረግ የገለጹት ብርጋዴር ጀነራል አሳምነው ጽጌ በመከላከያ ሰራዊት የአካባቢው ምድብ ውስጥ ያለውን አድሏዊና አንድን ወገን ለይቶ የሚደረግ ጥቃትን በተመለከተ ከበላይ አካላት ጋር በመነጋገር ላይ መሆናቸውን አስረድተዋል በዛሬው ዕለትም በአንዳንድ አካባቢዎች ግጭቶች መኖራቸውንም ገልጸዋል ግጭቱ ያው እንግዲህ ቀጥሏል ያው እዚህ አካባቢ ያለው ኃይል በገባበት ሳይሆን ሌሎች አካባቢዎች ማንደርስባቸዋል በርግዜ ዛሬ ነገር አካባቢ ነው መስማር አካባቢ ነው ቤቶች ተቃጥለዋል የሚል መረጃ ደርሰውኛል በህይወት የደረሰ ጉዳት ግን ለጊዜው መረጃ የለኝም ግን ዘረዘሮ ግጭትና ጉዳቱ አለ በሌላ በኩል የክልሉ ገዢ ፓርቲ አዴፓ ማዕከላዊ ኮሚቴ አጣሪ ግብረ ኃይል ወደ አካባቢው መላኩን አስታውቋል ጉዳዩ ተጣርቶ አጥፊውን ወገን ለህግ እንደሚያቀርብም አዴፓ ገልጿል ዝርዝር ጉዳዩ ለዚህ ዘገባ መድረስ ባይችልም የአማራ ክልላዊ መንግስት ፕሬዝዳንት አቶ ገዱ አንዳርጋቸው በወቅታዊ ጉዳይ ላይ መግለጫ መስጠታቸው ታውቋል እንግዲህ ከጎንደር ወደ ትግራይ ያለፈን እንግዲህ በጣም ሲያወዛግብ የነበረው ነገር ጎንደር ላይ ሰው የገደለው የመከላከያ ኃይል ሽሬ ላይ ደግሞ አካባቢውን ለቀህ አትወጣም አናሳልፍም ብሎ መንገድ ለዘጋው አካል ምንም አይነት ጥይት ሳይተኩስ በሰላማዊ መንገድ ሲያነጋግር የታየበት ነው እና ሁለት ባንድ ተቋም ውስጥ ያለ አካል
ሁለት አይነት የተለያዩ የሰማይና የምድር የሚያህል እርምጃዎችን የወሰደው አካል ይሄው አካል ነው ሲሉ በርካቶችን ሲያነጋግር የነበረ የመከላከያ ኃይሉን ጥያቄ ውስጥ የከተተና በጣም ትልቅ ጥያቄዎችን በትክክልስ እነዚህ ንጹሃን ዜጎች መገደል ነበረባቸው ወይ ሽሬ ላይ የመከላከያ ኃይሉን አግቶ መንገድ ዘግቶ አታልፍም ያለው አካል በሰላማዊ መንገድ ከተነጋገረ ድረስ ይሄኛው ደግሞ በንጹህ ያውም ትክክለኛው መንገድ በህግ የተደነገገ ተሽከርካሪዎቹ ተፈትሸው እንዲወጡ ትዕዛዝ መኖሩ እየተረጋገጠ ይሄ ህዝብ ሲጠይቅ የተሰጠው ምላሽ ጥይት መሆኑ አነጋጋሪ ሆኖ ነበር ያለፈው። እንግዲህ ምናልባት በዚሁ ከዚሁ ጋር ተያይዞ እዛው ሽሬ ላይ ነዋሪዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ላይም ተቃውሞ ማሰማታቸው ተገልጿል። እንግዲህ መከላከያ ሰራዊቱን ከማውጣት ውጪ ከመገደብ ውጪ ተቃውሟቸውን በአዲሱ አስተዳደር ላይ ወይም ጠቅላይ ሚኒስትሩ ላይ የገለጹበት ሁኔታ አለ። ምናልባት ከዚሁ ጋር የተያዘ ዝርዝር ዜና ስላለን እሱን አድምጠን ብንመለስና በኋላ ደግሞ የክልሉ ምክትል አስተዳደር ያሉትን እንሰማለን። እንግዲህ መሰረኩን ነበር ዜናውን ያጠናቀረው ወደዛው እንሂድ። የመከላከያ ሰራዊቱ እንቅስቃሴ ሲስተጓጎል በአንድ ሳምንት ውስጥ ለሁለተኛ ጊዜ መሆኑ ነው። ባለፈው ሳምንት መጀመሪያ ላይ ከዛላምበሳ ግንባር የተንቀሳቀሰውን የመከላከያ ሰራዊት የአካባቢው ነዋሪዎች መንገድ ዘግተው ለሁለት ቀናት ማገታቸው የሚታወስ ነው። ድንበሩን ክፍት አድርጎ መሄዱ ለጥቃት ይዳርገናል በሚል አቋም ተተኪ ሰራዊት ካልመጣ መከላከያ ሰራዊት አይወጣም በሚል በድንጋይ መንገድ በመስጋት ያገተው የዛላምበሳ ከተማ ነዋሪ በመጨረሻም መንግስት ጉዳዩን እልባት በመስጠቱ ሰራዊቱ መንቀሳቀስ ችሏል። ይህም በተመለከተ የተጠየቁት ጠቅላይ ሚኒስትር አብይ አህመድ ሰራዊት የማንቀሳቀስም ሆነ የማቆም ፍጹም መብት ያለው የፌደራል መንግስቱ መሆኑን ገልጸዋል። ድርጊቱ ተገቢ አይደለም ያሉት ጠቅላይ ሚኒስትር አብይ አህመድ በህዝቡ የቀረበውን ስጋት በማንሳት የትግራይ ጥቃት የሌላው ኢትዮጵያዊም ጥቃት በመሆኑ ሁላችንንም ይመለከተናል ብለዋል። መንግስት በጉዳዩ ላይ አቋሙን በግልጽ እያሳወቀ ባለበት በዚህ ወቅት ለሁለተኛ ጊዜ የመከላከያ ሰራዊቱ እንቅስቃሴ በተቃውሞ መገታቱን ነው የደረሰን መረጃ የሚያመለክተው። በትግራይ ሽሬ አቅጣጫ በመጓዝ ላይ ነበሩና መሳሪያ የጫኑ በርካታ የመከላከያ ሰራዊት ተሽከርካሪዎች በሽሬ ከተማ ነዋሪዎች መንገድ ላይ እንዲቆሙ ተደርገዋል። በኋላም ወደ ሽሬ ስታዲየም እንዲገቡ መደረጋቸውን ነው ለማወቅ የተቻለው። የተሽከርካሪዎቹን ግስጋሴ ገታው ነዋሪ በሽሬ ስታዲየም በማምራት ተቃውሟቸውን ሲያሰሙ እንደነበርም ታውቋል። ነዋሪዎቹ መከላከያ ሰራዊት መውጣት የለበትም ያሉ ሲሆን በዋናነት በጠቅላይ ሚኒስትር አብይ አህመድ ላይ ያነጣጠረ የተቃውሞ ድምጽ አሰምተዋል። በአሁኑ ጊዜ የመከላከያ ሰራዊቱ ተሽከርካሪዎች በሽሬ ስታዲየም እንደሚገኙና ህዝቡ ተቃውሞውን በመቀጠል የመንግስት ሰዎች እንዲያነጋግሯቸው በመጠየቅ ላይ መሆናቸውም ታውቋል። በጉዳዩ ላይ የመከላከያ ሚኒስቴርን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በሀገር መከላከያ ሚኒስቴር የመረጃና ትንተና ዳይሬክቶሬት ዳይሬክተር የነበሩት ብርጋዴር ጀነራል መላኩ ሽፈራው እንዲህ አይነት ድርጊት ህገ መንግስቱን የሚጥስ መሆኑን ለኢሳት መግለጻቸው የሚታወስ ነው። እንግዲህ ይህንኑ ዜና ተከትሎ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ምላሽ ሰጥተዋል። ምናልባት የተወሰደው እርምጃ ትክክል አይደለም፣ ህግ ይከበር የምንልና ጥያቄ የምናቀርብ ህግ ማክበር አለብን የሚል ትዕዛዝ መግለጫ ሰጥተዋል። በማንኛውም መልኩ ግጭትና ጦርነት የሚቀሰቅስ ተግባር አንቀበልም ሲሉም ተደምጠዋል። ምናልባትም እንግዲህ የጦር መሳሪያው የተከለከለበት ምክንያት ወይም ደግሞ ህዝቡ የከለከለበት ምክንያት ብናምንበትም ወይም ደግሞ ህዝቡ ጥያቄ ቢኖረውም ነገር ግን በዚህ አይነት መልኩ መሆን የለበትም ሲሉም የተደመጡበት ሁኔታ አለ። ያው እንግዲህ መከላከያ ኃይሉ ደግሞ የኢትዮጵያ ነው። የኢትዮጵያ ሆነ ማለት ደግሞ የትግራይም ጭምር ነው። ስለዚህ የኛ ነው፣ አግተን አንጠይቅም። የትግራይ ህዝብ መንግስት ምንም አይነት ስጋት የለብኝም ቢል የትግራይ ህዝብ ስጋት አለበት። ነገር ግን ስጋት አለብኝ ብሎ የመከላከያ ኃይሉን አያግትም። ይህንን በህዝቡን ሽፋን አድርገው እንዲህ አይነት ተልዕኮ የሚያስፈጽሙ ሰዎች ከእንደዚህ አይነት ተግባራቸው ሊቆጠቡ ይገባል ሲሉ ነበር ማስጠንቀቂያ ያዘል መልእክታቸው ያስተላለፉት። ከዚሁ ጋራ ምናልባት የተናገሩት ነገር በዛ ስም ወይም ደግሞ በዚህ ሁኔታ ላይ ሌሎች እጃቸውን አርዝመው የገቡ አካላት አሉ የሚል ነገር ጥቆማ አድርገዋል። ስለዚህ ከዚህ ሊቆጠቡ ይገባል፣ በሰላምና በፍቅር በውይይት ማድረግ የሚገባን ነገር ከፌደራል መንግስት ጋር እንወያያለን ያሉበት ሁኔታም አለ ማለት ነው። የዚህኛው የሽሬው ጉዳይ ትንሽ ለየት የሚያደርገው ጠቅላይ ሚኒስትሩ ከመምህራን ጋር በነበራቸው ውይይት ላይ አንድ መስመር አስምረው ነበር። የመከላከያ ኃይሉን የሚያዘው ማን ነው? መከላከያ ኃይሉ ከአንድ ተልዕኮ ከአንድ ቦታ ወደ አንድ ቦታ ሲሸጋገር ያን
የበላይ አካል በሚያቆም መልኩ ማለት የፌደራል መንግስቱ በሚያቆም መልኩ ያ ነገር እንደሚከናወን እንዲህ አይነት የተደረጉ ነገሮች አግባብነት እንደሌላቸው ይሄንን የሰራዊቱን ተልኮ ከማጨናገፍ ጋር የሚመሳሰል ነው ወይንም ደግሞ ተልኮን እንዳያሳካ ያደርጋል የሚሉ እንደምታዎች ያላቸው ነገር ነበር። ጠቅላይ ሚኒስትሩ ተናገሩት። እውነት ነው። መከላከያ ሰራዊት ከአንድ ቦታ ወደ አንድ ቦታ ሲዘዋወር ምክንያት አለ። ደግሞ ሁሉ ነገር አይገለጽም። ምክንያቱም ይሄ የጥንቃቄ ደህንነት ጉዳይም ስለሆነ ለምን ተንቀሳቀሰ ለምን አይንቀሳቀስም የሚል ህዝብ ሊጠይቅ የሚገባው ጥያቄ አይደለም። ይሄ በመንግስት አካል የሚሰራ በጥንቃቄ የሚሰራ ነገሮች መሆናቸውም የተጠቆመበት ሁኔታ። ምክንያቱም ጠቅላይ ሚኒስትሩ ይሄን ያሉት እዚህ ለንደው በዛላምበሳ ከቀናት በፊት የሽሬው ከመፈጸሙ በፊት በዛላምበሳ እንደ ነገር ተፈጽሞ ነበር። ጠቅላይ ሚኒስትሩ ያንን አንስተው ነው ከረር ያለ መልስ የሰጡት። እንዲያውም ሀገር ያስተዳደረ ያለው እኔ መመራው መንግስት ነው፣ ሌላ መንግስት የለም። በምርጫ ከተሸነፈን ተቃቅፈን ተሳስመን እንለያያለን በሚል በጣም ደስ የሚል ነገር ተናግረው ያለፉበት ነገር ነው። ይሄንን በተናገሩ እንግዲህ 2 ቀን ባልሞላ ጊዜ ውስጥ ነው እንዲህ አይነቱ ነገር የተፈጸመው። እንግዲህ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ይሄን ብለዋል። ከዛ በኋላ የተፈጠሩ ሌሎች እገታዎች አላየንም። ምናልባት የጎንደሩ አሰቃቂ ድርጊት ይሄን ነገሮችም ትኩረት አድርገን እንድናይባቸው ያደረገን ይመስለኛል። ስለዚህ መከላከያ ሰራዊቱ በሪፎርም ላይ ስለነበረ ብዙ ነገሮች መንገጫገጮች ሊኖሩ ይችላሉ የሚል ነው። እንግዲህ ወደ በኋላ ላይ የምናነሳው ዜና ይኖራል። በተለያየ ግን አሁንም ትኩረት መደረግ ያለበት ብለን የምናስበው ሰሞኑንም በዕለታዊ ዝግጅታችንን በሌሎች ጉዳዮች ስናነሳ የነበረው መከላከያ ኃይሉ ራሱን ጥያቄ ምልክት ውስጥ የሚከት ነገር ባያረግ የዜጎች መብት የዜጎችን ደህንነት ለማስከበር የቆመው ሰራዊት ወደ ህዝብ መተኮስቶ ከህዝቡ የሚነሳለትን ነገር በሰላማዊ መንገድ ለመፍታትና ህዝብን ማስተማር ድረስ እስከሚሄድ ያለውን እርምጃ ማድረግ አለበት እንጂ ህዝብ ላይ ጥይት መተኮስ የለበትም የሚሉ በርካታ ሐሳቦች ነበር በሳምንቱ። ምናልባትም ሌሎች ሐሳቦች የተነሱት መከላከያ ሰራዊቱ ውስጥ አንዳንድ ወገኖች መኖራቸውና ያነኛ አካላት አሁንም ብጥብጥና ሰላም ማደፍረስ ነገር ውስጥ ያሉም አሉና ያንን ማጣት አለባቸው የሚል ጥያቄ ተነስቷልና እንግዲህ ወደፊት የምናየው ይሆናል። ወደ ቀጣዩ እንለፍ እስቲ። ኦነግ እንግዲህ የኦሮሞ ነጻነት ግንባር ኦነግ በምዕራብ ኦሮሚያ ጦርነት ተከፈተብኝ ሲል የገለጸው በዚሁ ባጠናቀቅነው ሳምንት ነበረ። ሰላም ይሰፍን ዘንድ ጦርነቱ ቆሞ ስምምነታችን ሊታደስና ሊጠናከር ይገባል በሚል ነበር መግለጫ ያወጣው። እንግዲህ ይሄ መግለጫው አዲስ አበባ ላይ ቁጭ ብሎ ሰላማዊ የሆኑ ነገሮችን ይናገራል። ወለጋ ላይ ሲሄድ ደግሞ ውጊያ ይፈጥራል። ይሄንን ያሉን ደግሞ የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ዶክተር አለሙ ሲሜናቸው ከኢሳት ጋር በነበራቸው ቆይታ ጥር ምጥን አድርገው ነበር የኦነግን እንቅስቃሴ ያስቀመጡት። እንዲያውም እሳቸው ሲቀልጹት ምንድነው ያሉት? ወለጋ ላይ ጦርነት አዲስ አበባ ላይ ሰላማዊ ትግል የሚለው አያስኬድም፣ ስለዚህ ሊቆም ይገባል። ከዚህ በኋላ የኦሮሞ ነጻነት ግንባር ንግግሩ ከምርጫ ቦርድ ጋር ነው ከኛ ጋር አይደለም ሲሉ ነበር የተናገሩት። እንዲያውም ብሩክ እዚህ ላይ የኦነግን መግለጫ እንዳለ ሆኖ ከሶስተኛ ወገን ባለበት መደራደር ፈልጋለሁ የሚል ጥያቄ አቅርቦ ነበር። እሳቸው ደግሞ እንዲህ አይነት ድርድር የለም፣ ከዚህ በኋላ ወደ ምርጫ ቦርድ ሄዶ በሰላማዊ መንገድ መነጋገር ይችላል፣ ከኛ ጋር አይደራደርም ሲሉ ነበር። እንዲያውም እዚህ ላይ የእሳቸውን ንግግር አስገብተን አንድ የሰራናት ነገር አለችና ከእሳቸው ሐሳብ ብንሰማው በጣም ጥሩ። ዛሬ ክቡር አቶ ለማ መገርሳ በጽሕፈት ቤታቸው ይህንኑ አቀባበል ስነ ስርዓት ነው ያደረጉት። በአቀባበል ስነ ስርዓቱ ላይ እነዚህ አንጋፋ ታጋዮችን ኦሮሞ ህዝብ ትግል አጠቃላይ ደግሞ ለኢትዮጵያ ህዝብ ትግል ያደረጉት አስተዋጽኦ አመስግነው ወደፊት ከእቸውና ከመንግስታቸው ጋራ የሚሰሩበት ሁኔታ ላይ ልምዳቸውንም እውቀታቸውንም ሀገራቸውና ለህዝባቸው የሚያውሉበት ለዚህም ደግሞ የኦሮሚያ ብሔራዊ ክልላዊ መንግስትም ሆነ የኦሮሞ ዲሞክራቲክ ፓርቲ ኦዲፒ እነሱ ጋር ለመስራት ዝግጁ መሆኑን ነው ያስቀመጡት። ዶክተር አለሙ ስሜ እንደው በዚህ አጋጣሚ የኦሮሞ ነጻነት ግንባር በአቶ ዳውድ ኢብሳ የሚመራው መግለጫ አውጥቷል። በሶስተኛ ወገን እንደራደር የሚልና አቋም ይዛችኋል፣ ምላሽ ሰጣችኋል ለዚህኛው ጥሪ ጋር በተመለከተ ምንም አይነት ከመንግስት የሚጠበቅ ተጨማሪ ድርድር የለም። መንግስት ለሁሉም የፖለቲካ ፓርቲዎች ተመሳሳይ ጥሪ ያደረገው ከእንግዲህ በኋላ መዋጋት ይቅር፣ የኢትዮጵያ ልጆች መዋጋት ይቅር፣ ኑና በሰላማዊ መንገድ ታገሉ፣ ለዚህም የሚያመች የዲሞክራሲያዊ ምህዳር ተመቻችቷል ተብሎ አደባባይ ጥሪ ተደርጎ ነው ሁሉም የመጣው ሸኔም ጨምሮ ማለት ነው። ስለዚህ ከዚህ ለኦነግ የተለየ ድርድር የተለየ ስምምነት
አልተደረገምም አይደረገምም ከዚህ በኋላ የሚጠበቅ ነገር የለም። ድርድር ካስፈለገ የፖለቲካ ፓርቲዎች የሚደራደሩት የኛንም ጨምሮ ኦዲፒንም ጨምሮ የምንደራደርበት በምርጫ ቦርድ የሚመራ የፖለቲካ ተፎካካሪ ፓርቲዎች የሚደራደሩበት አለ። በአጠቃላይ ሀገሪቷ ሁኔታ በምርጫ ህግ ላይ በፓርቲዎች ስነ ምግባር ላይ እንደዚህ ድርድር እዛው ነው ድርድር ካስፈለገ የሚደራደረው። ግን ሰላማዊ ትግል ታገላለሁ አልታገልም ላይ ምንም አይነት ቅድመ ሁኔታም ድርድርም የለም። አምነው ቆርጠው ከመጡ ትጥቃቸውን አስቀምጠው ሰላማዊ ትግል ማስበት አይ በዛ በወለጋ እንዋጋለን አዲስ አበባ ላይ ደግሞ ሰላማዊ ትግል እናደርጋለን የሚባል ደግሞ አይሰራም። መንግስት የህግ በላይነትን ያስከብራል የሚለኝ አቋም ምንም ክሊር ነው። ከመሲጀመር ጀምሮ የመንግስት አቋም ግልጽ ነው። ዶክተር አለሙ በአሁኑ ሰዓት በወቅታዊ የኦሮሚያ ሁኔታ ምን ይመስላል? በወለጋም በምዕራብ ጉጂም የተለያዩ እንቅስቃሴዎች አሉ። ሰላም በጣም ሰላማዊ ነው። ምዕራብ ኦሮሚያ ነው የሰላም ህይወት ተጀምሯል። ቤቶች ተከፍተዋል። መደበኛ ህይወት ተጀምሯል። ህግ የማስከበር ተግባሩ ህዝብም መንግስትም በጋራ ስለሰሩት በአጭር ጊዜ በጣም ትልቅ ለውጥና ዜጎች ከጭቆና ከአፈና ወጥተው ሰላማዊ ህይወት ማለት የጀመሩበት ሁኔታ ነው ያለው። እንግዲህ የኦነግ ጉዳይ አሁን እየተወሰደ ባለ እርምጃ በወለጋና አካባቢ በሌሎች አካባቢዎች ኦነግ ፈጥሯቸዋል በሚባሉ ግጭቶች ሳቢያ የሰው ህይወት ወደ ከመጥፋት በቁጥጥር ስር እየዋለ መሆኑን እንግዲህ በማለቂያው ላይ ዓርብ ዕለት የሰማናቸው አንዳንድ መረጃዎች አሉ። አሁን እንግዲህ እየተሰበሰበ ያለበት ሁኔታ ነው ያለው። ከዚህ በኋላ ግጭቶች ተፈጥረው ዜጎች ወደማይሞቱበት ደረጃ እንደሚደርስ ተስፋ እናደርጋለን። ግን አንዳንድ በማህበራዊ ድረገጽ ላይ የምናየው ነገር ደግሞ በጣም ህጻናቶች የጦር መሳሪያ እየያዙ እንዲነሱ ማድረግ ፎቶግራፊ እንዲነሱ ማድረግ ያ ህጋዊነትም አይደለም ዓለም አቀፍ ህግንም የጣሰ ከመሆኑ አንፃር በዛ አካባቢ ይህን ተግባር የሚፈጽሙ ሰዎች ምናልባት ጥንቃቄ ቢያደርጉ ጥሩ ነው ብለን እንመክራለን። ምናልባትም አሁን በአካባቢ የተወሰደ በመከላከያ ሰራዊት የተወሰደ ያለው እርምጃ ለዚህ ጥሩ ነገር ይመስለኛል። እንዲያውም ሰሞኑን በሳምንት ውስጥ ከሰራናቸው ዘገባዎች አንደኛው እሱ ነበርና የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ መረጃውን ሲያቀብሉ እንዳሉት 171 ግለሰቦች እንዲሁም የጦር መሳሪያዎች ተሽከርካሪዎች በቁጥጥር ስር መዋላቸው አካባቢው ከሌላው ጊዜ በተለየ መልኩ ሰላማዊ ሁኔታ መስፈኑን እንዲሁም ደግሞ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹሙ ጄኔራል ብርሃኑ ጁላም ጥጥቅ የማስፈታቱ ስራ ተጠናክሮ እንደሚቀጥል በደንብ አጠናክረው ወይም ደግሞ አስምረው የተናገሩበት ነገር ሁሉ የነበረው በዚሁ ሳምንት ነበረ። እግረ መንገዳችን በዛው እንግዲህ በተለያዩ የሀገሪቷ ክፍሎች ያሉትን ግጭቶች ለማስቆም ኮማንድ ፖስት በመከላከያ ሰራዊት የሚመራ ኮማንድ ፖስት መቋቋምንም የተገለጸበት ሁኔታ አለ። ምናልባት ይሄ አሁን ያለውን የጸጥታ ችግር በየቦታው ያለው መፈናቀል ሊያረግበውና ሊያቀዘቅዘው ይችላል የሚል እምነት አለን። ምናልባትም ይሄኛው ኤታማዦር ሹሙ እንዳወጡት መረጃ ወይንም ደግሞ እንዳቀበሉ መረጃና እስካሁን ድረስ በተወሰደው እርምጃ የተያዙትን ነገሮች ስናስብ በዛ አካባቢ ምን ያህል የከፋ ነገር አንዣቦ እንደነበረ የሚያሳየን ነው። አሁን አንተ ያነሳው የኮማንድ ፖስቱ በመከላከያ ስር ሆኖ መቋቋምና ይሄ ኮማንድ ፖስት እስከ ታች ድረስ ወርዶ ችግር ባለባቸው አካባቢ ተሰማርቶ ችግሮቹን የሚቀርፍ አካል መሆኑ ደግሞ ሌላኛው የሚያስደስት ነገር ነው ብዬ አስባለሁኝና በዚህ ጉዳይ ላይም ዝርዝር ነበረን። ዝርዝሩን ብንሰማው ጥሩ ነው ማለት ኮማንድ ፖስቱ እስከመድረስ ነው የሚሄደው በማን ነው የሚመራው አካሄዱስ ምን ይመስላል የሚለውን ግርማ ደገፋ ቢያቀርበው ጥሩ። የሀገር መከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በሀገሪቱ የጸጥታ ችግር ባለባቸው አካባቢዎች በመከላከያ ሰራዊቱ የሚመራ ኮማንድ ፖስት መቋቋሙን በገለጹ ማግስት ይፋ በሆነው ሪፖርት በቤንሻንጉል ጉሙዝና ኦሮሚያ ክልል በምዕራብ ወለጋ ዞን 49 ክላሽንኮቭ ጠመንጃ፣ 71 ሽጉጥ እንዲሁም ባህላዊ የጦር መሳሪያዎች መያዛቸው ተመልክቷል። በህገ ወጥነት ሲንቀሳቀሱ የነበሩት ታጣቂዎች ከወሰዷቸው የመንግስት ንብረቶች 9 አምቡላንስ፣ 3 ቶዮታ ተሽከርካሪ እንዲሁም አንድ ከግለሰብ የተነጠቀ አይሱዙ ተሽከርካሪን ጨምሮ 14 ተሽከርካሪዎችም በቁጥጥር ስር መዋላቸው ተመልክቷል። እንዲሁም 1.9 ሚሊዮን ብርና ጥቂት የውጭ ሀገር ገንዘቦች ከታጣቂዎች ጋር መያዙንም ይፋ ከሆነው መንግስታዊ ሪፖርት መረዳት ተችሏል። በህዝብ ተወካዮች ምክር ቤት ተገኝተው በመከላከያው ስምሪት ዙሪያ ማብራሪያ የሰጡት ምክትል ጠቅላይ ኤታማዦር ሹሙ ጄኔራል ብርሃኑ ጁላ መከላከያ ባደረገው የአንድ ሳምንት እንቅስቃሴ ከፍተኛ ለውጥ መምጣቱን ተናግረዋል። ይሄው እርምጃ ተጠናክሮ እንደሚቀጥል በመናገርም ጭምር
በሁለትና 3 ሳምንት ጊዜ ውስጥ ሁኔታዎች ወደ ነበሩበት እንደሚመለሱም ያላቸውን እምነት ገልጸዋል። ህዝቡ ነፃ አውጪዎች ናቸው ብሎ በሬ ያረደላቸው በኋላ እያስገደዱ በግና ዶሮ ጭምር እያሳረዱ ህዝቡን ማሰቃየታቸውንም ገልጸዋል። ታጣቂዎቹን ከህዝብ እየነጠለ ትጥቅ እያስፈታ መቀጠሉን አመልክተዋል። እርምጃው እንደቀጠለ ባለበት በዚህ ወቅት የኦሮሞ ነጻነት ግንባር ኦነግ በምዕራብ ኢትዮጵያ ጦርነት ተከፍቶብኛል፣ ሶስተኛ ወገን ባለበት እንደራደር በማለት መግለጫ ማውጣቱ አይዘነጋም። እንግዲህ ወደ ዜናዎቻችን ወደ መጨረሻው ዜናዎቻችን እየሄድን ነው። ሁለት ዜናዎች ናቸው በሳምንት ውስጥ ጎልተው ከወጡ የቀሩን። አንደኛ ሮሮ የዜጎቻችን ሮሮ የሚያሰማልን ሁለቱም ሮሮዎች ናቸው። በጣም ቅድሚያው በጣና በለስ ስኳር ፕሮጀክት ሳቢያ ወደ 3000 ሰዎች ተፈናቅለዋል። እነሱም ለረሃብ ተጋልጠናል ሲሉ የተናገሩበት ሁኔታ አለ። እንግዲህ ምትክ ቦታ ሰጥቷቸው ነበረ። ምትክ ቦታ የሰጣቸው ካሉበት ከሚኖርበት ወደ 60 ኪሎ ሜትር ርቀት ነው። ምናዛ ድረስ ሄደው ነው ምትክ ቦታ ሊጠቀሙበት የታሰበውና ይሄ ደግሞ ችግራቸውን አብሶታል እና ምናልባት በጣና በለስ ላይ ይሰራል ተብሎ የነበረው የስኳር ፋብሪካ እስካሁን ድረስ አለመጠናቀቁ በራሱ ችግር እንደፈጠረባቸው የገለጹበት ሁኔታ አለ። በሳምንቱ ካደረስነው ዜና መካከል ማለት ነው። አዎ አመራሮቹም ይሄን ጉዳይ አልፈዋል ማለት ተረጋግቶ የሚኖርን ዜጋ ከቦታው አፈናቅለ ምንም አይነት ነገር ሳታረግለት ይሄን ያህል ኪሎ ሜትር ተጉዞ ሌላ ችግር ውስጥ እንዲገባ ማድረግ አግባብነት አይደለም የተባለውም ነዋሪዎቹ ያቀረቡትም ቅሬታ ትክክል አይደለም ሲሉ የአካባቢው አመራሮችም ትክክለኛውን እንትናቸውን የገለጹት ማለት በሰዎቹ ላይ የተደረገው ነገርም ሰዎቹ ለእንደዚህ አይነት ችግር ተጋልጠናል ቢሉም ትክክል ናቸው፣ የተሰራው ስራ ትክክል አይደለም ሲሉ ነበር። ምናልባት በጣም የገረመኝ ነገር አለ የዜና ስናነበው ማለት ነው። ከምትክ ቦታ ያሰጣቸው ከሚኖርበት ቦታ 60 ኪሎ ሜትር ርቀት ነው። ምናልባት ይሄ ከምን አንፃር ተገምግሞ እንደሆነ አልገባኝም። ግልጽ የሚሆነ ነገር አይደለም ለኔ ማለት ነው። 60 ኪሎ ሜትር በጣም ሩቅ ነው። እነኚህ ሰዎች በምትክ ነው እንዲያርሱ የተሰጣቸው የእርሻው መሬት ነው 60 ኪሎ ሜትር ከመኖሪያቸው ማለት ነው። እና ምን ማለት ነው? አንድ ሀገር እኮ ማለት ነው። ሌላ ሀገር ሄዳችሁ አርሳችሁ እንደገና ተመለሱ ማለት ነው። እንግዲህ ምናልባት እንግዲህ ካለው ነባራዊ አንፃር ስታዩ አንድ ሰው እዛ 60 ኪሎ ሜትር ለመሄድ ምን ያህል ገንዘብ ያወጣል? ምን ያህል ሰዓት ይፈጃል? ስንት ቀንስ ነው የሚጓዘው? አሁን እነኛ ሰዎች መኪና ትራክተር ኖሯቸው አይደለም የሚያርሱትና ተገቢ የሆነ እርምጃ አይደለምና ምናልባት በሚቀጥለው ሳምንት በዚህ ጉዳይ ላይ ሌሎች የምናጠናክራቸው ዜናዎች ይኖራሉ ተስፋ አደርጋለሁ። እሱ በጣም አስገራሚ ነው። ዝርዝር ዜና ስላለው ዝርዝሩን አድምጠን እንመለስ ይቻላል። ብርታይት ግርማ የነበረ ዝርዝሩን ያቀረበችው በአማራ ክልል ጃዊ ወረዳ በጣና በለስ ተፋሰስ ውስጥ ከ8 ዓመታት በፊት አካባቢው ለስኳር ልማት በመፈለጉና ከልማቱ ተጠቃሚዎች ትሆናላችሁ በሚል ለነዋሪዎቹ ተስፋን በመስጠት እንዲነሱ መደረጉን አስተያየታቸውን ለበኩር ጋዜጣ የሰጡ ሰዎች ተናግረዋል። ለፕሮጀክቱ ከ70,000 ሄክታር በላይ መሬት የተከለለ ሲሆን በፌደራል ደረጃ በስኳር ኮርፖሬሽን የበላይ ጠባቂነት ስራው ሲከናወን ቆይቷል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ስራውን እንዲያከናውን ኃላፊነት ቢሰጠውም ከተባለው ግብ ላይ እስካሁን አልደረሰም። ባለፉት 7 ዓመታት ለስኳር ልማት ተተከለ የተባለው ሸንኮራ አገዳም ከጥቅም ውጪ በመሆኑ ከ7 ቢሊዮን ብር በላይ የተፈጥሮ ስኳር ሳይመረት ባክኗል። የተበላሸውን ሸንኮራ አገዳ ለማስወገድም ከግማሽ ቢሊዮን ብር በላይ ወጪ አስወጥቷል። ከዚህ ጋር ተያይዞ ከነበራቸው ይዞታ በልማቱ ምክንያት ከተደላደለ ኑሯቸው የተፈናቀሉ አርሶ አደሮች ለከፋ ረሃብ ተጋልጠዋል የተባለው ሰሞኑን በአካባቢው የተገኙት የበኩር ጋዜጣ ባልደረቦች በስኳር ፕሮጀክቱ ምክንያት የተፈናቀሉ የአካባቢው ነዋሪዎች ራሳቸውን መመገብ አቅቷቸዋል ብለዋል። በዚህም የስኳር ልማት ፕሮጀክቱና ነዋሪው ሆድና ጀርባ ሆነዋል ነው ያሉት። የተሰጣቸው ምትክ የእርሻ መሬት እስከ 2 ቀን ድረስ የሚያስኬድ በመሆኑ በረሃብ ምክንያት ውድ ህይወታቸውን እስከ መነጠቅ የደረሱ እንዳሉም የጋዜጣው ዘገባ አስረድቷል። ችግሩን በሚመለከት ቅሬታ ሲያቀርቡም ጸረ ልማት በማለት እንደሚያሸማቅቋቸው ያስረዳሉ። በስኳር ፕሮጀክቱ ምክንያት ከመሬታቸው የተነሱ ነዋሪዎች በሚኖሩበት አልኩራንድ ቀበሌ በእድሜ የገፉ ነዋሪዎች ለከፋ ችግር ተጋልጠዋል። ከዚህ ባሻገር የተወሰኑት ነዋሪዎች ምትክ የእርሻ መሬት አልተሰጣቸውም፣ የእንስሳት ግጦሽ ቦታም አላገኙም። ይህን በተመለከተ በአዊ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊና በነዋሪዎቹ ላይ የተከሰተውን ችግር የሚያጠናው ቡድን አባል አቶ ግዛቸው ሙሉነ 3200 ሰዎች ራሳቸው መመገብ የማይችሉበት ደረጃ ላይ እንደሚገኙ አረጋግጠዋል። የአማራ ክልል የገጠር መሬት አስተዳደር ቢሮ በበኩሉ የተነሳው ቅሬታ ትክክል ነው ብሏል። የቢሮ ምክትል ኃላፊ አቶ መለሰ ዳምጤ ልማቱ ተነሺዎች 60 ኪሎ ሜትር ነው ለማረስ የሚሄዱት፣ አፈናቅሎ ማቋቋም ተገቢ አይደለም፣ መንገድ፣ ውሃ፣ መብራትና ሌሎች መሰረተ ልማቶች መሟላት ነበረባቸው ነው ያሉት። በወቅቱ ጥናቱ ሲካሄድ መሰረተ ልማቶች እንደሚሟሉ ታሳቢ መደረጉን ያስታወሱት አቶ መለሰ
በተግባር ሲታይ ግን በጥናቱ መሰረት አልተከናወነም ብለዋል። አቶ መለሰ የስኳር ልማት ኮርፖሬሽን የአመራር ደካማነት ለዚህ ውድቀት አብቅቶናል ብለዋል። ፈንድቃ ከተማ አካባቢ ለቱርኮች ተሰጥቶ የነበረ 2500 ሄክታርና ለባለ ሀብቶች ደግሞ 900 ሄክታር መሬት ባለመልማቱ መመለሱን ምክትል ኃላፊው አስረድተዋል። በመሆኑም ምትክ መሬት ላልተሰጣቸውና ቅሬታ ላላቸው ተነሾች ለመስጠት እየተሰራ መሆኑን አቶ መለሰ ተናግረዋል። ሱንከስ ሙሉን መረጃ ብናገኝ እንዳልከውም ደግሞ በቀጣይ እንዲህ አይነት ሮሮዎች አሉ። የህዝብ ሮሮዎች ታች ወርደ ሰታይ ህዝቡ እየተጎዳበት እየተከፋበት እያዘነበት ያለው መኖርን እንዲያማርር ለውጡንም እንዳይደግፈው የሚያደርግ ለውጡ ላይ ጥያቄ የሚያመጣ ነገር አለ። በጣም ስራዎች እየተሰሩ ነው ያለው የለውጥ አመራር እየደከመ ነው። ግን እንደዚህ ትንንሽ የሚመስሉ ግን ብዙዎችን የሚያስከፉና ብዙዎችን የሚጎዱ ነገሮች ጥያቄ ያመጣሉ። ስለዚህ እኛም እየተከታተልን እንዲህ አይነት ነገሮች ላይ ትኩረት አድርገን እንሰራለን ያልከው ትክክለኛ ነገር ነው። የመጨረሻው ዜናችን ላይ ደረስን። የኢትዮጵያ ፕሬስ ድርጅት ምን ይላል እስቲ? ሰራተኞቹ ተቋማችን በውስጡ ለውጡን የማይደግፉ ስራውን ለማደናቀፍ በሚጥሩ አመራሮች ምክንያት እየተሽመደመደ ነው ማለት ደግሞ አንድ ተቋም የኢትዮጵያ ፕሬስ ድርጅት ታዋቂ ድርጅት ነው። ታዋቂ ድርጅት ከድርጅነቱ አኳያ ጥያቄ ምልክት ውስጥ እየገባ ነው። ስለዚህ መንግስት ወይንም ደግሞ መለከታው አካል ሊደርስልን ይገባል። በፊት የነበሩት የለውጡን እንቅፋት ናቸው የሚባሉ አመራሮች ቢነሱም አሁን በውስጥ ተሰክስገው የሚገኙና የለውጡ ጠላቶች ወይንም ለውጡን የሚያደናቅፉ አካላት እየሰሩት ባለው ስራ ድርጅቱ አደጋ ውስጥ ነው። አው እንግዲህ ለኢሳት በላኩት መግለጫ እንዳሉት ጠቅላይ ሚኒስትር አብይ አህመድ የተመራው ለውጥ የተቋሙን ዋናና ምክትል ስራ አስኪያጅ ከማባረር ቢደርስም ሌሎች ግን በውስጥ የተሰገሰጉ ድርጅቱን ያወደሙት ያጠፉት ይገኛሉና አሁንም ሪፎርሙ ወይም ደግሞ ለውጡ ዝቅ ብሎ ወደ በደንብ ውስጥ ገብቶ መሆን አለበት የሚል ጥያቄ ነው ያነሱት። እንግዲህ ይሄንን ምናላቸው ስማቸው ተመልክቶት ነበር መግለጫውንና ዝርዝሩን እናዳምጥ። የኢትዮጵያ ፕሬስ ድርጅት ባለፉት 10 ዓመታት አዲስ ዘመን ጋዜጣን፣ ኢትዮጵያን ሄራልድን ቀጥሎም ዓለምና በሪሳ ጋዜጦችን ሲያስተዳድር ቆይቷል። ጋዜጦቹ በሶስቱም ያገዛዝ ዘመኖች የገዢዎች መሳሪያ ሆነው ማገልገላቸው ነው የሚነገረው። አሁንም ታዲያ ከዚህ አሰራር ለማላቀቅ ሲሞከር በተቋም ውስጥ ችግር መኖሩን የተጠቆመው በ2010 ዓ.ም በኢትዮጵያ ፕሬስ ድርጅት ውስጥ አዲስ መዋቅርና የሰራተኞች ድልድል ማስፈጸሚያና መመሪያ ሰነድ ተዘጋጅቶ እንደነበር ቅሬታ አቅራቢ ሰራተኞች ለኢሳት በላኩት መግለጫ አስታውቀዋል። ይህን ሰነድ ግን በወቅቱ የነበረው የድርጅቱ አመራር ቦርድ እንደማያውቀው ነው የገለጹት። የቀድሞ አመራሮች በህገወጥ መንገድ ድልድሉን በማካሄድ የፓርቲ ሰዎችን ያለብቃታቸውና ደረጃቸው እስከ 4 ደረጃ አሳድገዋል። ተቀናቃኝ አመለካከት አላቸው የሚሏቸውን ሰራተኞች ደግሞ እስከ 3 ደረጃ ዝቅ አድርገው ተቋሙን ይበልጥ አዳክመዋል ነው ያሉት። በዚህ ሳቢያም 24 ሰራተኞች ቅሬታ አቅርበው ጉዳዩን እስከ ፍርድ ቤት ማድረሳቸውን ሰራተኞቹ ገልጸዋል። ሌሎች ቅሬታ ያደረባቸው ሰራተኞች ደግሞ ብንከስ ምን እናመጣለን በሚል በፍትህ ተቋማት ላይ ባለመተማመናቸው ችግሩን በሆዳቸው ይዘው ማስታመምን መርጠዋል ነው ያሉት። ወደ ፍርድ ቤት የሄዱት ግን ጉዳያቸው ከመጀመሪያው ፍርድ ቤት አልፎ ወደ ይግባኝ ሰሚ ፍርድ ቤት ቀርቦ የድልድል ሰነዱ እንዲቀርብ እስከ መታዘዝ ደርሷል። ነገር ግን በቀድሞዎቹ ዋናና ምክትል ስራ አስኪያጆች የሚመራው ቡድን የነበረውን የድልድል መመሪያ ማቅረብ ትቶ ሐሰተኛ ሰነድ በማዘጋጀት ይህንኑ አቅርቦ ጉዳዩን ለጊዜው ለማዳፈን ሞክሮ ነበር ብለዋል። ችግሩ ከታወቀ በኋላ መዝገብ ቤት ያለው ፋይል ይጣራ ሲባል የተፈጸመው ወንጀል መሆኑ እየታወቀና ወደ ፖሊስ ጣቢያ ተመርቶ እንዲመረመር መደረግ ሲገባው አመራሩ ለርሱ ታማኝ የሆኑ ሰዎችን የኮሚቴ አባል በማድረግ ጉዳዩ እንዲዳፈንና የተከሰሱት የመዝገብ ሰራተኞችም በነፃ እንዲሰናበቱ አድርጓል ሲሉ ይወነጅላሉ። ይህ በእንዲህ እንዳለ አዲስ የመጣውና በወጣት የተተካው አመራር በመስሪያ ቤቱ ያለውን የተከማቸ በደልና ኢፍትሐዊ አሰራር ያስወግዳል ተብሎ ተስፋ ቢጣልበትም ለውጥ አለመኖሩን ቅሬታ አቅራቢ ሰራተኞች አመልክተዋል። ሰራተኞቹ እንደሚሉት አሁን አመራሩን የከበቡት በህገወጥ መንገድ የተቀጠሩ ሰዎች ናቸው። ይህ የሙስና ሹመት የብዙ ዜጎችን የመወዳደር ዕድልና የውስጥ እድገት አምክኗል ባይ ናቸው ሰራተኞቹ። መንግስት ሙስናን የማይሸከም ትውልድ ፈጥራለሁ እያለ በአንድ ተቋም ውስጥ ሌቦች በአመራር ቦታ እንዲቀጥሉ መተባበር
የሚያስጠይቅ ድርጊት መሆኑም ሊታወቅ ይገባል ብለዋል። እንግዲህ የኢትዮጵያ ፕሬስ ድርጅት ሰራተኞች ያቀረቡትን አቤቱታ ለኢሳት የላኩለትን አቅርበናል። እንግዲህ የሚመለከተው አካል የሚሰጣቸውን ምላሽ ተከታትለን እኛም ደግሞ የሚመለከተውን አካል ለማነጋገር ጥረት ያደረግን ነው። ምላሽ ካገኘን ለህዝብ የምናቀርብ ይሆናል። እንግዲህ በሳምንቱ አቤት ያልናቸው ጉዳዮች እነዚህ ነበሩ ከሞላ ጎደል። ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በሳምንቱ ውስጥ አቤት ያልናቸው እነኚህ ናቸው። በሚቀጥለው ሳምንት በተመሳሳይ ሰዓት እንገናኛለን። ብሩክ ይባስና ኢየሩሳሌም ተክለጻድቅ ነበርን። መልካም